ሲስቱ እንኳን ደህና መጣሽ አሁን ድርጅቱን ተቀበይ ቆይ ምንድነው የተፈጠረው ረጋበልና ንገረኝ እንዴት በየት በኩል ነው መረጋጋው ውሻ እኮ ነው ያደረገኝ ባልሽ ሁሉንም ነገር ማለት ሰራተኛ ምንም መቅጠር ማባረር እሱ ይስራ ተው በቃ አንተ ከዚህ ውስጥ ካፌውን አመኛው እሱን እንድታውለት ነው ዌልካም አሜሪካስ ፈርስት ዴይ ጆብ ደናደርክ ምን አዳር አለ ስሚ ሲስቱ ይሄ ሁሉ ነገር የነገርኩሽ ግን ለድርጅቱ ብዬ ብሉ ማለት ምን ማለት ነው ህልም ነው ጎበዝ አየሽ የብዙ ሰዎች ህልም ማለት ነው እሱ ወድቆ ሳይሆን በአዲሱ የትምህርት ፖሊሲ ስለማይቀበሉት አዲሱም ሆነ ባሮጌው የትምህርት ፖሊሲ ዋናው ነገር ለዩኒቨርሲቲ የሚያበቃ ውጤት ስላልመጣለት ነው አይደለም የወደቀው እዚህም ታታታታታ ታርጎ ቤት ሰርተው 40 አመቱን 50 አመቱን ባፍጤማቸውን የደፏቸው አንቺ ግን ከፍተኛ የሆነ አደጋ ውስጥ ነው ያለሽው የምን አደጋ ነው እሱን ልጅቷን ስታያት ይገለጥልሻል